ሰላሙ አለይኩም አህለን ወሰህለን። እንዴት ናችሁ? ሁሉ ሰላም ነው? ሰሞኑን ቲክቶክ ስክሮል እያደረኩኝ አንድ ቪዲዮ መጣልኝ። ቢሃይንድ ሲን ነው የሆነ ቪዲዮ እየተሰራ ካዶሽ ፊልም እየቀረጹ ነበረ። ዛሬ ልናየው ያዘጋጀሁላችሁን ቪዲዮ ነው። ፕላስ ደግሞ የኤርሚ አሬንጅመንት እንደሆነ ሳቅ ያው የእሱን ኤፒሶድ እየሰራ እንደሆነ ታውቃላችሁ ረዥም ጊዜ። ስለዚህ ወደ እሱ መተናል ማለት ነው። በጣም የሚገርም ቪዲዮ እንደሚሆን አንጠራጠርም። እሱን ዛሬ ቼክ የምናደርገው ማለት ነው። ወደ ኮሜንት። በየትኛውም ቋንቋ ኢየሱስ ይመለክ ሃሌሉያ ይላል። Is there anyone listening in 2026? Oh, Netaka, wow, I love this song. God bless you, brother. You sang it amazingly. Binyam Desalegn, reggae artist. ይነዝረኛል ይህን መዝሙር ስሰማ love. I'm Muslim but this song is fire. ኤፍ ያለሙ ዋው ሰንበትበት አለ ኢየሱሴ ከኔ ጋር እየዋለ ኤፊ ብሎታል። መዝሙሩም እንደዚህ በደንብ የሚገልጠው አይነት ቪዲዮ በጣም ደስ ይላል። God bless you anyone who took part in this dedication is truly inspiring. More grace and blessing. Behind the scene እያየሁት ነበር። የሚገርም ነው። አረበኛው ባይኖርስ መዝሙሩን አበላሸው። አስወጧት ሜሮን ውጭ አረበኛው መስሎኝ በጣም ኢንተረስቲንግ ያደረገ። እኔ መዝሙር በጣም ወድጄዋለሁ። 100% ሬት 8.7 ሬቲንግ ልጀምር እንዴ ጋይስ? በየመዝሙሩ ሁሉ ሬት እናርግ ሰው ጋር እንዳይጣላ ብዬ 8.7። እሺ ሰንበትበት የሚል ጌታ ሳይሆን የሚኖር ጌታ ነው የተቀበልነው። ሰንበትበት ማለት አይኖርም ማለት ነው። ኢየሱስ ግን እኔ በእናንተ እናንተም በእኔ ትኖራላችሁ ነው ያለው። ፕሊዝ ዩዝ ዘ አፕሮፕሪየት ወርድ። ከባድ ሙግት። ይሄ ቴዎሎጂካል ዲቤት ያስፈልገዋል። ያው አላውቅም ግን ያው እስኪ እንስማውና ዘንድሮ ሳር ቅጠሉ ኢየሱስ እያለ ነው። ያበደ ነው። በተለየ እህታችን ኮሜንት እሺ ሰንበትበት አለ ይልና ከዛ አረብኛ ያለው ከዛ አረቢክ ኤንድ አማሪክ ጎስፔል ሶንግ ቢኒያም አየለ 2024 እቺን ቆይ እስኪ እናልባት በእናትህ። እቺ ምንድነው አረበኛዋ ምንድነው የምትለው? እስኪ ጉግል ትራንስሌት እናርጋለን። يعيش فيا ካዶሽ አስገርሙኝ ነው ማለት ነው። ሴኒፋም ፕሮዳክሽን ፕሮንክ ብሎ ዝም አደረገው። ምንም ኢንትሮ የለውም። ታምራለች ግን ቢኒያም አየለ ምን አይነት እሺ ጥቅሶቹ ያዕቆብም እግዚአብሔር ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጴኒኤል ብሎ ጠራው። ዘፍጥረት 32:30 እርሷም ይናገራት የነበረውን እግዚአብሔርን ስም ኤድሮይ ብላ ጠራችው። የሚያየኝን በውኑ እዚህ ደግሞ አየሁት ብላለችና። ስለዚህ የሁለቱን ታሪክ ነው ማለት ነው። የያዕቆብንና የአጋርን ታሪክ ነው ማለት ነው የሚያሳየው። አረብኛ አለ እንሰማለን። የዚህ ነው እንሰማለን። ምን አልፈው ነገር የለም። እስኪ ምን ብላ እንደምታነበው እንስማ። 13 فدعت اسم الرب الذي تكلم معها أنت إيل رؤي لأنها قالت أههنا أيضا رأيت بعد رؤية تك 4:13 دقيقة الرؤي ستسمعها كأيان يستوي نبيل دمسكي نبيل 30 ودعا يعقوب اسم المكان فنيئيل ومعناه وجه الله إذ قال لأني شاهدت الله وجها لوجه وبقيت حيا تك 32:30 ቻይኛ ራሻኛ የሚያደርገው ይመስለኛል። ባዲጋው ይሄድ ይመስላል።
ይህን ይመስላል። እኛ ራሳችን እንቀጥላለን ነው የምልህ። ጥንካሬው ጋይስ አሁን ይሄ ቦታ ኢትዮጵያ ውስጥ እንደሆነ በነገራችሁ ታምኑኛላችሁ? በጭራሽ ነው ያልጠበቅኩት። በጭራሽ ኢትዮጵያ ውስጥ አርባ ምንጭ ነው እንደዚህ አይነት የዱባይ በረሃ የሚመስል ቦታ። አዎ በዛ ላይ በጣም ነው ሪል ነው የመሰለው። ሪል በረሃ ነው የሚመስለው። ሪል የአረቦቹን በረሃ ነው የሚመስለው። ምን አይነት ከለሪንግ ነው የተጠቀመው? ሉክ ኢስማኤል ግጥሙ ሌሊቱን በውሎ ከኔ ጋር ነቃ። ኦኬ በአማርኛ ያለውን ነው በአረበኛ የሚለው ማለት ነው። ተባርክ هنا تشرق الشمس ويكتفي قمر من مكانه في تلت ምን አይነት ጭካኔ ነው ግን የሚጠይቀው ልጅን እንደዚህ ጥለው ለመሄድ? ችግር ግን ፀሐይዋ ስትወጣ ጨረቋ ሲሸኝ ከቦታ ቀመርመር ከመኒ ሰረህዋ የት አገኛት ሲጊታ ተስተል የሽዋይ እንደ ጎግል ነው ግን ያለው ያኺሹ ፊያ ነው ያለችው እሷ። እስኪ አዶሽ እያስገረማችሁኝ ነው። ሌሊቱ እንዳበቃ ፀሐዩ እንደመጣች እርሱ አወቀኝ። ምሽቱ እንደነጋ ማን የነገረው? እሱ አወጋ። ጨለማው በርትቶ እኔን መቼ ረታ? ከእርሱ ጋር ከርሜ ትግሌ በመልስ አበቃ። ከእሱ ጋር ከርመን ትግላችን በምን አበቃ? በመልስ አበቃ። ጨለማው ቢያልፍ ችግሩ ቢያልፍ አብሮም ስላለ ግን ትግላችን ያ ሁሉ ትግል ያ ሁሉ ድካም በምን ያበቃል? በመልስ ያበቃል። ዋቴ መልክ ጨረቃዋ ስትሸኝ ከቦታ ወጋገኑ ላይ ሆነ የበረከት ጌታ የኔ ስድል ፈንታ የበረከት ጌታ ሰንበት በታ ቤኪ መጣች። ሰንበት በታ ልስን የበረከት ጌታ ሰንበት በታረ ሰንበት በታረ ኢየሱስ ከኔ ጋር የዋለ ኢየሱስ ከኔ ጋር የዋለ ሰንበት በታረ ሰንበት በታረ ኢየሱስ ከኔ ጋር የዋለ ኢየሱስ ከኔ ጋር የዋለ ኤርሚ
ኦኬ ብርሃኔን አንተ ካገኘ ይሄዋለፉ አመታቱ ይሄዋለፉ ወራቱ ገና ተቆጠሩ። እዚህ ጋር የጠበኳት ፕሮግሬሽን አልልጅም እና ትንሽ እንትን አለኝ። እስኪ ይሄዋለፉ አመታቱ ይሄዋለፉ ወራቱ ገና ተቆጠሩ። ትክክለኛው ነው። ብርሃኔ ናንተ ካገኘሁ ይሄዋለፉ አመታቱ ይሄዋለፉ ወራቱ ገና ተቆጠሩ። እችን ነበር የምፈልገው። ምን አይነት ስቶሪ ነው? ወይኔ 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 እችን ኢፌክት ቢደግማት ያለችበትን ለሰን የሆነ ቪንቴጅ ነገር እህታችን ኦኬ ልክ አሁን የእሷን ፊት አያችሁት የምትዘምርበትና እዚህ ጋር ደግሞ ታሪኩን ለመናገር ያለችበት የፌስ እንትን ተመሳሳይ ነው። ትንሽ እንደተቸገረች የሆነ ነገር ፊቷን ለማምጣት ቢሞክሩ ብዬ አስባለሁ። ትንሽ ልክ ተመሳሳይ ነው ፊቷ ብዙም እንትን ያለቻት የተጎዳች አትመስልም። እና ያው በረሃ ላይ ወድቃለች። ውሃ ጥምገል በጣም ጎድቷታል። ልጇን ጥላ ነው የመጣችው። በቃ በረሃ ነው፣ ሞት ነው የሚታየው፣ ሌላ ነገር የለም። እንደዚህ አይነት ፊት አላየንባትም። ጥሩ ነው በጣም የሄዱበት መንገድ ታሪኩን ለማምጣት በጣም ዳይሬክተራችን ኤቪ ተካዶሽ ቢኒም ከሆነ ታሪኩን ያው የሚያደርገው እሱ ሊሆን ይችላል። በጣም የሚገርም ነው። ግን እሷ ላይ ትንሽዬ ሌሎች ነገር ሰርተው ቢሆን በጣም ደግሞ ያጎላው ነበር ብዬ አስባለሁ። ምርጥላ ነው ግን ደግሞ ጉግል ትራንስሌት ያደረገችውና እዚህ ጋር የሚጽፉት እንግሊዝኛ ላይ የተለያየ ነው። እዚህ ጋር ያይሹፊያ he lives in me አይደለ? he lives in me ብለው እዚህ ጋር ተረጎሙ። ስለዚህ ሰንበት በታል የሚለውን he lives in me ብለን የምንወስደው ማለት ነው። ምናልባት የሱዋይ ፊኩል አያሚ የሱዋይ ፊኩል አያሚ ሳሪያ ደግሞ ምንድን ነው ይሄ እዚህ ጋር ያለው? እኔ ይሄንን ልጅ እያለሁ ደረጀ ሙላቱ ኮንሰርት የሆነ የቸርች ኮንሰርት ነበረውና የሆነ ሰውዬ ነበር እንደዚህ የሚያደርገው። እኔ ምናልባት የምታስታውሱት ከሆነና በጣም ነው የሚገርመኝ። ምንድን ነው ሰው ሁሉ ያኔ ስለማያውቅ ይሄ ሰውዬ ምንድን ነው እዚህ ጋር ቆሞ እንደዚህ ያደርጋል? ሰንበት በታለ ሰንበት በታለ ኢየሱስ ከኔ ጋር የዋለ ኢየሱስ ከኔ ጋር የዋለ የሚያያትን አየች። ፋንደሳልሽ ይሄ ልጅ ቲክቶከሩን ኢጄ የሚባለውን ታውቁታላችሁ? እሱን አይመስልም? እዚህ ጋር በጣም ህፃን ነው ግን እሱን ይመስላል በጣም። አንበሳ አደገ። በጨለማ እንዳሉ እንደ ከዋክብት ጨረቃ ሌሊቶቼን በሙሉ አብሮ ከኔ ጋር አነጋ። በዛ ጨለማ
አብሮ ሊኖር የሚችለው ማንም አይደለም። ቀና ስትል ጨረቃዎችን ልታይ የሚችለው ጨረቃዎችን ከዋክብቶችን ልታይ የሚችለው አብሮኛ ነጋ። በጨለማ እንዳሉ እንደ ከዋክብት ጨረቃ ሌሊቶችን በሙሉ አብሮ ከኔ ጋር አነጋ አብሮ ከኔ ጋር አነጋ ሲነጋ ተነሳ አቅላልቷልና ልቀቀኝ። ፀሐይዋ ስትወጣ ጨረቃዋ ስትሸኝ ከቦታ ወጋገኑ ላይ ሆነ የኔ ስጣ ፀሐይዋ ስትወጣ ጨረቃዋ ስትሸኝ ከቦታ ወጋገኑ ላይ ሆነ የኔ ስድል ፈንታ። ዋው አየው እያነከሰ ሄደ። በመርፋዝ እያነከሰ ሄደ። የያዕቆብን ታሪክ የሚገርም በቃ አይተህ ትረዳዋለህ እንደዚህ የማን ስለሆነ። ስለዚህ ነጋግቷልና እያቅላላ ነውና ልቀቀኝ አይደለ? ከመታው በኋላ ልቀቀኝ አለውና ስሙን ቀየረለት። ስሙን እስራኤል ባረከው ማለት ነው። ስለዚህ ሲነጋጋ ነው የእሱ በረከት። አሁን እያለን ያለው እዚህ ጋር ምን እያለ ነው? ወጋገኑ ላይ ሆነ የኔስ እድል ፈንታ ሲነጋጋ ልቀቀኝ አለውና ባረከው። ምን አይነት ስቶሪ ቴሊንግ ነው! በቃ አይነህን ሳትነቅል ነው ራሱ የምታየው። አረብኛ ደግሞ ቋንቋ መጠቀሙ በረሃውን ለማምጣት የሞከሩበት የሄዱበት መንገድ የታሪኮቹን ለማምጣት የሞከሩበት ፍየሎቹ ዲቴል ናቸው፣ በጣም ዲቴል ናቸው። የዛ ሀገር ሰው እንግዲህ እንደዚህ አይነት እያረባ ነው የሚኖረው። ትክክል ነው፣ በጣም ምርጥ ነው። የልጁን እድገት ወድቆ ነበረ ሲነሳ እስማኤል። የያዕቆብን ደግሞ ያን ሁሉ ሌሊት ብቻውን እንዳሳለፈ እግዚአብሔር ደግሞ እንዳገኘው ከዛ ደግሞ ሲያቅላላ ልቀቀኝ እና ልሂድበት ብለው ሲለያዩ ዋው! ሙዚቃው ደግሞ በጣም 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 የምስራቆቹ መካከለኛ ምስራቅ ሙዚቃ እንዲመስል የተጠቀሙበት ያየነው ኢንስትሩመንቶች የሰማናቸው ስትሪንግ ኦን ፖይንት ነው። በቃ ሁሉም ማለት ነው። አንዳንድ ድሮፖቹ ላይ ቀዝቀዝ ብሎብኛል። ያው ከሶንጉ ሰንበት በታል የሚለው ላይ ትንሽ ሞቅ ያሉ ናቸው። መሀል ላይ ያሉት ብሪጆቹ ግን እኔ ትንሽ ቀዝቀዝ ብለውኛል። ትንሽ ቢሆንም በጣም 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 ምርጥ ነው። ካዶሽ ይመቻችሁ። ቢኒ በጣም የሚገርም በጣም የታሰበበት ስራ ነው። በጣም የተለፋበት ስራ እንደሆነ ይታወቃል። እና ሰንበት በታለ መባል የለበትም የሚለው ሀሳብ ላይ ምን ትላላችሁ? በጣም ኮበር አሁን ምን አይነት ሀሳብ ልስጥ? እኔ ግራ ገባኝና እሷም ያነሳችው ሀሳብ ትክክል ነው። ያው መሰንበት የሚለው መኖርን አያመለክትም። ትክክል ነው። አብሮን መኖርን አብሮን መክረምን አብሮ ብዙ መቀጠልን አያመለክትም መሰንበት የሚለው። የያዕቆብን ታሪክ ለመዘመር ካሰበባት የዛችን ታሪክ የክፉላን ታሪክ ለመዘመር ካሰበ ግን አብሮት እንደሰነበት አብሮት እንደቆየ ነው። ከዛ በኋላ እኮ ተለያዩ አይደለ? ተለያይተዋል። ስለዚህ ያችን ክፍል ለማብራራት አብሮት ሰነበት አብሮት ቆየ ብለን መግለጽ እንችላለን። አሁን ባለው በአዲስ ኪዳናዊ ካመጣ ነው ግን የእሱ ሀሳብ ትክክል ሊሆን ይችላል። አማርኞች አንዳንዴ በጣም ከባድ ናቸው። ከቦታ ቦታ የምንጠቀምበት ይዘቱ በጣም የተለያየ ስለሆነ እንደዚህ አይነት ትልቅ ስራም ሰርታችሁ ሰው ጆሮ ላይ ሲደርስ ሌላ ነገር ሊደርስ ይችላል፣ ሌላ አረዳድ ሊደርስ ይችላል። እንግዲህ የታችን ደግሞ በዚህ ብትረጁ ማለት ነው፣ በዚህ ብትረጁ መልካም ነው እንጂ መቼም የያዕቆብን ታሪክ ነው። አብረው ያንን ሌሊት አሳለፉ፣ ያንን ሌሊት ታገለው፣ ልቀቀኝ ልሂድ አለው። አብሮት ሰነበተ፣ አብሮት ቆየ፣ ከዛ ተለያዩ። ከዛ ግን ተለይቶ ጥሎት ሄዷል ማለት አይደለም። በዛ ዘመን በቆይበት ዘመን ሁሉ ምን አይነት በረከትን እንደሰጠው ማየት እንችላለን ማለት ነው። ያው ከአካባቢ ያለው የቋንቋ መለያየትና የመረዳት ልዩነት ስላለ ነው ይህን ችግር የሚፈጥረው ብዬ አስባለሁ። እስኪ እናንተንም ሀሳብ ኮመንት ላይ ብታስቀምጡልኝ ደስ ይለኛል። በጣም ደስ ብሎኛል። ስቶሪ ላይን ካስት ቢኒያም አየለ፣ መብራት ገብረ ህይወት፣ እጁናየሁ ወንድሙ ኔልስ ነው። ዋው! ናትናኤል መላኩ ፊቸሪንግ መብራት ነው የምትባለው ልጅቱ። ይመችሽታችን። በረከት ዘውዱና ናቲ ናቸው ፊቸር ባክ ያደረጉት ማለት ነው። ስቶሪ ራይተር ቢኒ ይመች ቢና። ስቶሪ ዳይሬክተር ደግሞ ኤሪክ የሚባል ወንድማችን ነው። ኤሪክ ይመች። አረቢክ ትራንስሌሽን መብራት ገብረ ህይወት። ኦኬ አብራ የዘመረችው ልጅ ነች። አረቢክ ነው የጻፈችው።
ይመችሽ በአረብኛ ስለማላውቅ ነው። ሙሉ ደግሞ ፕሮዲስ ከሚውዚክ አሬንጅመንት ተነስቶ እስከ ማስተሪንግ ኤርሚ ሰንበቶ ከባድ ሚዛን ኤፍታዎች ይመቻችሁ። ያምራል በጣም አኮስቲክ ኤርሚ ከሬጌ ቀጥሎ የአኮስቲክ ባንድ እንዳለው ታውቃላችሁ። ሶዞ የሚባል የአኮስቲክ ባንድ አለ ከእሱ ጋር የሚሰሩ ልጆች እና ፕሊዝ እሱን አሁን እኔ ሰሞኑን ላዳምጠው ያሰብኩት አልበም እሱ ነው። ሁላችሁም ታዳምጡ ካላችሁ ሴንፋ ዩቲዩብ ቻናል ላይ ያለው ሶዞ የሚል አልበም አለ የአኮስቲክ ማለት ነው። የአኮስቲክ ባንዶች ናቸው። ቤክ ያለችበት ሌሎችም አሉ። በጣም ጽድት ያለ ስራ ነው። እናዳምጠዋለን ማለት ነው። እሱ አየሁ እዚህ ጋር ዘይሴ ሞጎ ካያ ኮሚኒቲ ቪዲዮ የተቀረጸበት ቦታ ያ ነው። ይመቻችሁ። በጣም ጽድት ያለ ስራ ነው። እንደወደዳችሁ ተስፋ አደርጋለሁ። በሌላ እንገናኛለን፣ አንቀርም።